አትንበርከኩ። ቢያንስ እጆቻችሁን ዘርግታችሁ ትቆማላችሁ። ብዙ አታብዙ። ቢያንስ እንኳን ጸሎት ትጸልያላችሁ። አቡነ ዘበሰማያት ትደግማላችሁ። ትንሽ ደቂቃ አፋችንን ዝም ማለት ያቅተናል። ለዚህ እኮ ነው መጫወቻ የሆነው ወገኖቼ። በመከራ ውስጥ እየኖራችሁ ለማረፍ ከፈለጋችሁ ጸሎታችሁ እንዳይቋረጥ፣ ትጋታችሁ እንዳይጠፋ፣ መከራ ከሚያመጣባችሁ ሰይጣን ለመዳን የምትፈልጉ፣ ከሚያሳዝናችሁ ሰይጣን ማረፍ የምትፈልጉ፣ ከሚያሳዝናቸውም ሰይጣን ያድናቸዋል ይላል። ጸሎታችን ከእግዚአብሔር ሕይወት የምናገኝበት የነፍሳችን እስትንፋስ መሆኑን ከመገንዘብ ነው። ምን ያህሎቻችሁ ጸሎት መብት ሳይሆን ግዴታ መሆኑን ታውቃላችሁ? እግዚአብሔርን እናመልካለን የሚሉ ሰዎች ሁሉ ሊጸልዩ ግድ ነው። መብት አይደለም። ኦርቶዶክሳውያን እግዚአብሔርን እናመልካለን ካልን ስንጠመቅ ቃል ኪዳን ከገባንባቸው ጥልቅ ቁም ነገሮች አንዱ፣ ኮሚትመንት ከገባንባቸው ነጥቦች አንዱ ጸሎት ማድረግ ነው። ምክንያቱም ጸሎት ሕይወት ነው። ጸሎት የነፍሳችን ነፍስ ነው። ጸሎት የመኖራችን ህልውና ነው። እትብት ነው ያሉት አባቶቻችን ለዚህ ነው። ክርስቲያኖች ታዲያ መኖራችሁ ሊቋረጥ ትፈልጋላችሁ? አንደኛው የመግቢያ ነጥብ ይሄ ነው። ሁለተኛው ኦርቶዶክሳውያን እግዚአብሔርን ያህል ጌታ፣ የከበረው አምላካችን፣ ገናናው ንጉሳችን ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱን እንድናናግረው መፍቀዱ አይገርማችሁ? የሱ ልዕልና ተመልከቱት። የኛን ደካማነት ደግሞ እዩት። እግዚአብሔር ምንኛ ቸር ነው እንድናናግረው በጸሎት መፍቀዱ። ነገስታትን እኮ ማናገር ከባድ ነው። የከበሩ ባለስልጣናትን እኮ ማውራት አይቻልም። ደጅ ጥናቱ እኮ የትየለሌ ነው። እነሱን ከማግኘት ነገሩን መርሳት ቀላል ነው። እግዚአብሔር ግን ምን ያህል ቸር ነው! እጅግ ደካማ የምንሆን እኛ እንድናናገረው መፍቀዱ፣ እኛን ከላይ ሆኖ እታች ያለነውን እኛን መመልከቱ። ጸሎት የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር አንዱ መገለጫ እኮ ነው። እኛን ለማናገር ራሱ መፍቀዱ። ኦርቶዶክሳውያን እዩ፣ እግዚአብሔር እንድናናገረው፣ እግዚአብሔር በጸሎት እንድንጠይቀው የሚፈልገው ለምን ይመስላችኋል? አያችሁ፣ ጠይቀነው እኛ በጠየቅነው ጥያቄ ኃላፊነት እንድንወስድ ይፈልጋል እግዚአብሔር። ታስታውሳላችሁ? የተወደደ መድኃኒታችን ሊያድን ሲል ልትድን ትወዳለህን እያለ እየጠየቀ ደግሞም እያስፈቀደ እኮ ነው ያድን የነበረው። ሳንጠይቀው ቢያደርግልን እግዚአብሔርን ከሳሾችና ልክ እንደ አዳም የሰጠህን ሴት እኮ አሳተችን ብለን እንዳናማው እግዚአብሔር በጸሎት እንድንጠይቀው ይፈልጋል። ለምን? ኃላፊነት እንድንወስድ ይፈልጋል። ለምን? እንዳንከሰው ይፈልጋል። ደግሞስ ለምን ካላችሁኝ ጠይቀነው እግዚአብሔር ሲያደርግልን ደፍረን አባቴን ጠይቄው ነበረ አደረገልን ብለን ሃይማኖታችንን ለመግለጥ ለምስክርነት እኮ የሚያበቃን ጠይቀነው ያደረገልን እንደሆነ ነው። አሁን እንኳን የምትሰሟቸው ምስክርነቶች እኮ ሃይማኖት እኮ ነው። እግዚአብሔርን ጠየቁት፣ አደረገላቸው። ተሳሉ፣ ፈጸመላቸው። ለመኑት፣ አከናወነላቸው። እናስ በድፍረት መመስከር ጀመሩ። ምንድነው ጸሎት ካላችሁኝ ሃይማኖትም ጭምር ነው። ምእመናን ለመመስከርም የሚያስችለን ጠይቀነው ሲያደርግልን ነው። ኦርቶዶክሳውያን ደፍሮ አደረገልኝ ለማለት የሚያበቃው በጸሎት ስንጠይቀው ነው። ይህም የሃይማኖት ምስክርነት ነው።
ይህም የሃይማኖት መታወቂያ ነው ወገኖቼ። ይሄ ብቻ አይደለም። እግዚአብሔር ጠይቀ ነው ሲያደርግልን እግዚአብሔር ቅርቤ ነው ለማለት እኮ የተመቸ ነው። እኛ አልኩት አየኝ፣ ስማኝ አልኩት ሰማኝ፣ ድረስልኝ አልኩት ደረሰልኝ። እግዚአብሔር እኮ ቅርቤ ነው ምንለው እኮ በጸሎት ጠይቀ ነው፣ ደግሞም አነጋግረ ነው፣ ደግሞም ለምን ነው እኮ ሲያደርግልን እግዚአብሔር አምላካችን ቅርቤ ነው ለማለት እኮ የሚመቸው ለዚህ ነው ወገኖቼ። ሌላም ነጥብ ላስታውሳችሁ የተወደዳችሁ ምእመናን፣ እግዚአብሔር የኔና የናንተ ጌታ ነው። እኛ ደግሞ ፍጡሮቹና ባሪያዎቹ ነን። ፍጡርነታችን እንዲገለጥ ባሪያነታችን እንዲመሰከር አንዱ ማረጋገጫው እግዚአብሔርን በጸሎት እኮ መጠየቃችን ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል፣ የባሪያዎች ዓይን ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው ይላል። ምክንያቱም ዓይናችንን ከጌታችን ወዴት እንነቅላለን? ምክንያቱም ዓይናችንን ከፈጣሪያችን ወዴት እንወስዳለን? እኛ እኮ አያችሁ የእግዚአብሔር ምልኡነት የኛ ጉድለት፣ የእግዚአብሔር ፈጣሪነት የኛ ፍጡርነት የሚረጋገጠው የጎደለብንን ነገር በጸሎት ስንጠይቀውም አይደለ? አያችሁ ፈጣሪነት በፍጡርነት ጌትነት በባህርነት የሚጠየቀው አንዱ መገለጫው ጸሎት እኮ ነው ኦርቶዶክሳውያን። ለዚህ ነው ፈጣሪነቱን እየመሰከርን ነው፣ ጌትነቱን እያወጅን ነው። ስትጸልዩ አምላኬ ነህ፣ ጌታዬ ነህ፣ አባቴ ነህ እያለው መሆኑን አትረዱም ኦርቶዶክሳውያን? ታዲያስ አንድ ባሪያ ጌታውን አላናገርም ሊል የሚችል ይመስላችኋል ወገኖቼ? እስኪ ልጠይቃችሁ። እኔ ቤት ያለችውን አንዲት አገልጋይ ሰራተኛ የቤቴን መጥሪያ ተጭኜ ብጠራት ጊዜ ጋሼ ልመጣልህ አልችልም፣ ኪችን ውስጥ ነኝ፣ እኔ ቢዚ ነኝ ብትለኝ በሚቀጥለው ቀን እኔ ቤት ትቀጥላለች? እቺት ትቀጥላለች? ወይ መኪናዬን ይዤ ቤቴ ስገባ እርግጥ መኪና አልነዳም የለኝም፣ ክላክስ ባደርግና ጥበቃዬ ጋሼ ልከፍትሎት አልችልም፣ አትክልት ውሃ እያጠጣሁ ነው፣ እኔ ቢዚ ነኝ ቢል ይሄ ሰውዬ በሚቀጥለው ቀን በአትክልተኛነት በጠባቂነት እኔ ቤት ይቀጥላል? ምን ማለት መሰላችሁ? ላናግርህ አልችልም ቢዚ ነኝ ቢል አሁን ይሄ ባሪያ ነው? አሁን ይሄ ጌታውን የሚያውቅ ነው? አያችሁ የእግዚአብሔር ፈጣሪነት የኛ ፍጡርነት፣ የእግዚአብሔር ጌትነት የኛ ባርነት እንዲገለጥ አንዱ መገለጫው ጸሎት ነው ወገኖቼ። እዩ በጸሎት የማታናገሩት ከሆነ እዩ ጸሎት እየጸለያችሁ ከአምላካችሁ ጋር የማትነጋገሩ ከሆነ ምን እያላችሁት እንደሆነ ታውቃላችሁ? እኔ ባሪያህ ነኝ፣ አንተ ጌታዬ ሆይ ላናግርህ አልችልም፣ እኔ ቢዚ ነኝ እያላችሁት እኮ ነው። ከዚያ በኋላ እናንተ በባርነት፣ እናንተ በፍጡርነት፣ እናንተ በአገልጋይነት የምትቀጥሉ ይመስላችኋል? ልክ እኔ ቤት ያሉት አገልጋዮች በሚቀጥለው ቀን እንደሚቆራረጡ ከኔ ጋር ጸሎት የማይጸልይ ሰው የእግዚአብሔርን ጌትነቱን ከመመስከር የእግዚአብሔርን ፈጣሪነት ከማወጅ አልፈልግም ያለ ሰው ነው። ይህማ ምንኛ ያሳዝናል ወገኖቼ። ስለዚህ ተነሱ፣ ጌትነቱን መስክሩ፣ ፈጣሪነቱን አውጁ። እኛ ፍጡርህ ነን፣ ደግሞም ጎዶሎ ነን፣ አንተ ሙላን የምንለው በጸሎት እንደሆነ ተረዳችሁ ወገኖቼ። ለዚህ ነው እኛ ኦርቶዶክሳውያን ጸሎትን ደጋግመን ሁሉ ጊዜ ህይወታችን የምናደርገው። ሌላ ነጥብ ላንሳላችሁ። በህይወታችን በየትኛውም ኑሮና ህይወት ውስጥ እንኳን ብንሆን
አንድ ነገር አስታውሱ። እዩ አባቶቻችን እንዲህ ይላሉ፣ ጸጋ እግዚአብሔርን ማግኘት የሚወድ ማንም ቢኖር ይላሉ፣ አንደኛ በጸሎት ስለተሰጠው ያመስግን እግዚአብሔር ይጨምርለታል ይላሉ። ኦርቶዶክሳውያን ያላችሁ ከሆናችሁ የተሰጣችሁ ከሆናችሁ በጸሎት እግዚአብሔርን ታመሰግናላችሁ። በማመስገናችሁ ምክንያት ይጨመርላችኋል። ጸጋ እግዚአብሔርን ከተሰጣችሁ ስለዚህ ጸጋ እግዚአብሔርን በጸሎት ማመስገን ስትጀምሩ እግዚአብሔር ይጨምርላችኋል። ጸጋ እግዚአብሔርን ማግኘት ከወደዳችሁ ጸልዩ። ሁለተኛ ምናልባት ጸጋችሁ የተወሰደባችሁ ካላችሁ ጸጋችሁ እንድትመለስላችሁ ጸልዩ። ደግሞ አለው ከተወሰደችባችሁ በጸሎት እግዚአብሔርን ለምኑ፣ እግዚአብሔር ይመልስላችኋል። አሁንም በጸሎት ለምኑ፣ ጸጋችሁ ትመለስላችኋለች። ሶስተኛ ምናልባት ጸጋችሁ በእጃችሁ ላይ ያለ እንዳትጠፋባችሁ በጸሎት አስጠብቋት። ታስታውሳላችሁ የተወደደች ሐና እመቤታችን በተሰጠቻት ጊዜ በተአምረ ማርያም እንዲህ ይላል፣ የሰጣትን ዘውትር ይጠብቅላት ዘንድ ትጸልይ ነበር ይላል። ልጆች የተሰጣችሁ ስለ ልጆቻችሁ መጠበቅ ትጸልያላችሁ። ጸሎት እንኳን የተሰጣችሁ ስለ ጸሎታችሁ መጠበቅ እግዚአብሔርን ትለምናላችሁ። መንፈሳዊ ሕይወትና ደግ ልዕልና ያለው ክርስቲያናዊ ሕይወት የተሰጣችሁ ሰይጣን እንዳይወስድባችሁ፣ ፈተና እንዳያርቅባችሁ ስለ ተሰጣችሁ ጸጋ መጠበቅ ትለምናላችሁ። ሰላም ተሰጥቷችሁ ከሆነ መግባታችሁ መውጣታችሁ ደስ የሚያሰኝ ከሆነ ይህንን ጠላት እንዳያከሽፍባችሁ፣ ዲያብሎስ እንዳይነጥቃችሁ፣ እንዳይዋጋችሁ በጸሎት እንደ እሳት ቅጥር ታስጠብቃላችሁ። እዩ ያለው እንዳይጠፋባችሁ ይልቁንም ደግሞ እንዲጠበቅላችሁ የማስጠበቂያ ጸሎት ታደርጋላችሁ። ደግሞስ ወገኖቼ ምናልባት በሕይወታችሁ ጠይቃችሁት የተከለከላችሁት ነገር ካለ እግዚአብሔር ስለ ከለከላችሁ ነገር መታገስን እንዲሰጣችሁ ትጸልያላችሁ። ጸሎታችሁ እንዳይቋረጥ፣ ትጋታችሁ እንዳይጠፋ በተከለከላችሁት ነገር ታጋሾች ሆናችሁ በጸሎት እንድትጸኑ እግዚአብሔርን እንደገና ስለመታገስ ስለምኑታላችሁ። ይውላችሁ የተከለከላችሁት ጸጋ የእግዚአብሔር ጊዜ ደርሶ እንዲፈጸምና እንዲከናወንላችሁ በመታገስ እንድትቆዩ የመቆየት ጸሎት ደግሞ እንዲሰጣችሁ ትዕግስቱን እንዲያለብሳችሁ ሁሉ ጊዜ እግዚአብሔርን እጆቻችሁን ዘርግታችሁ መለመን እንድትችሉ በእግሮቻችሁ እንድትቆሙ በፊቱ እንድትመላለሱ ተስፋ እንዳያስቆርጣችሁ ወደ ቀቢጸ ተስፋ እንዳያደርሳችሁ እግዚአብሔር አይሰማም እንዳያስብላችሁ እንደገና ስለሱ ስለመታገስ እንኳን ትጸልያላችሁ። ይሄ ብቻ አይደለም። ምናልባት በመከራዎች ውስጥ ያለን ምናልባት በፈተናዎች ውስጥ የምንመላለስ ኦርቶዶክሳውያን በመከራ ውስጥ የተጣልን እንኳን ብንሆን እግዚአብሔር በጸሎት ውስጥ እንደሚያሳርፋችሁ ታውቃላችሁ። አዎ አረጋዊ መንፈሳዊ እንዲህ ይላል፣ ጸሎትን ለሚወዱ ሰዎች እግዚአብሔር ያድርባቸዋል ካለ በኋላ መከራ ከሚያመጣባቸው የልብንም ሐዘን ከሚያመጣባቸው ሰይጣን እግዚአብሔር ያሳርፋቸዋል ይላል። በመከራዎች ውስጥ ያላችሁ እናንተ ትጸልያላችሁ ነው? ታክቷችሁ ትታችኋል? እጆቻችሁን አጣጥፋችኋል ወይስ እጆቻችሁን መዘርጋት ጀምራችኋል? አዎ እንደ ሀገር በመከራ ውስጥ እየኖርን ነው። ብርቱ ጸሎት፣ ብርቱ ምህላ፣ ብርቱ ሱባኤ ግን አለን። ብዙ ወሬ እንዳለን እናውቃለን። ብዙ ጸሎት ግን እንደሌለን ይሰማናል።
ስንት ጊዜ ደጅ ጠናችሁ? ስንት ዘመን ተንበረከካችሁ? ስንት ዘመን አለቀሳችሁ? ስንት ጊዜ እጃችሁን እግዚአብሔር ጋር ዘረጋችሁ? በሙሉ አባቶቻችንን ተመልከቷቸው። እድሜ ዘመናቸውን ሁሉ እኮ ይጸልዩ ነበር። አዎ መከራ ከሚያመጣባችሁ ሰይጣን ለመዳን የምትፈልጉ፣ ከሚያሳዝናችሁ ሰይጣን ማረፍ የምትፈልጉ ጸሎትን የሚወዱ ሰዎች ከዚህ ያሳርፋቸዋል ይላል እግዚአብሔር። ከሚያሳዝናቸውም ሰይጣን ያድናቸዋል ይላል። ምን ማለት ነው? ጸሎት ለማመስገንም ጸሎት